አሁን ያለሁበት ሀገር ቅድስት ድንግል ማርያምን እንዴት አድርገው እንደሚያከብሯትና እንዴት አድርገው እንደ ብሔራዊ አርማ ጭምር እንደሚጠቀሟት ላሳያችሁ። ከዛ በፊት ግን ቲክቶኬን ፎሎ ማድረግ እንዳትረሱ። ያለሁት እንግዲህ የመቄዶንያ ዋና ከተማ ስኮፒዬ ላይ ነኝ። በስኮፒዬ ውስጥ የቅድስት ድንግል ማርያምን እንደ ብሔራዊ አርማ አድርገው ነው የሚጠቀሟት። ይሄንን መገበያ ገንዘባቸው የ1000 ብር የብር ኖታቸው ነው። እንደምታዩት እንግዲህ ጌታ ኢየሱስ ክርስቶስን አቅፋ ድንግል ማርያም ስዕል አለ። እንዲሁም ደግሞ እዚህ ጋር ደግሞ ትንሽዬ የመላእክ ስዕልም ታያላችሁ። የአምላክ እናት የሚል ጽሁፍም ላዩ ላይ ያለበት። ይሄ 1000 ብር ኖታቸው ብቻ አይደለም። እዚህ የ50 ብር የብር ኖታቸውም ላይ እዚህ ጋር ገብርኤል ሲያበስር ታያላችሁ። ይሄንን እንዴት እንደምታውቁት እዚሁ ላይ በጽሁፍ አስቀምጠውታል። አብሳሪው መልአክ ብለው በትንሹ አስቀምጠውታል። ከተሞቻቸው ላይ በጣም ግዙፍ የሆኑ የቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን አቅፋ ያለበትን ሐውልት ሰርተዋል። በቅርቡ የሀገሪቷ ሙሉ ጉብኝት ቻናሌ ላይ ጠብቁ። ይሄ ሁሉ ሆኖ ያለህን ነገር ሰጠ ሁሉንም ነገር አድርገ ፌል ቢያደርግስ አረጋ ነው ያለ መጨረሻ አይደለም። ዋትስ አ ቢግ ዲል ገንዘብ ነው ይመጣል አይደለ? ጊዜ ነው ሄደው ትማርበታል። ስለምትማርበት ለሚቀጥለው ቢዝነስ በጣም ትምህርት ተወስዳለህ። ኔክስት ታይም አትደግሞም፣ ስህተትን አትደግሞ። ስለዚህ ወረስት ኬስ ሴናሪዮ እንደገና ትነሳል። ሰክሰስፉል ሰዎች እኮ ስላልወደቁ አይደለም 100 ጊዜ ነው ወድቀው የሚነሱ። ዛስ ኖ ዘ ፖይንት። መነሳት መቻል ነው እንጂ ትልቁ ነገር ሰክሰስፉል የሚያረጋቸው ወይንም ጠንካራ የሚያረጋቸው ወድቀው በመነሳታቸው ነው እንጂ ሁሌ ውጤታማ ስለሆኑ አይደለም። ስለዚህ እሱንም ኪፕ ኢት ኢን ማይንድ ሰምዌር ኢን ማይንድ ፌል ቢያደርግም ዛትስ ኦኬ ላይፍ ይቀጥላል ብሎ መውሰድ ይፈልጋል። ከሌላ ሰው በተለየ እኔ ላይ ለምን ነገር ይገንብኛል ካላችሁ ይህ ቪዲዮ ለእናንተ ነው። በጥንታዊ ቻይና በዌይ መንግስት ቤተ መንግስት ውስጥ ትሁትና ደግ የመሆን መልካም ስም ያለው ሰው ነበር። ይህ ሰው የንጉሱ ተወዳጅ ሰው ነበር። በዌይ አገዛዝ ስር አንድ ህግ አለ። በሚስጥር የገዢውን ፈረስ የሚጠቀም ማንኛውም ሰው እግሮቹ ይቆረጣል የሚል ህግ ነበር። አንድ ቀን ይህ ትሁት ሰው እናቱ ድንገት ስለታመመችበት ገዢውን ፈቃድ እንደሰጠው በማስመሰል የቤተ መንግስቱን ፈረስ ይዞ ሄደ። ንጉሱ ይህን በሰማ ጊዜ እንዴት መልካም ሰው ነው፣ ለእናቱ ብሎ እግሮቹን ሊያሳጣ የሚችል ወንጀል መስራቱን ሳይቀር ረስቶታል በማለት ተናገረ። በሁኔታውም የሚቀኑ የቤተ መንግስቱም ሰዎች ትሁቱን ሰው አጭበርባሪና እብሪተኛ ነው ብለው አሉባልታ አሰራጩ። መልካም ስሙንም በማበላሸት ተሳክቶላቸዋል። ንጉሱም ድርጊቱን በአዲስ እይታ መመልከት ጀመረ። ከዚያ ይህ ሰው አንድ ጊዜ ትእዛዜን ጥሶ ፈረሴን ጋለበ በማለት ለሹማምንቱ በቁጣ ተናገረ። ትሁቱ ሰው የንጉሱ ተወዳጅ በነበረ ጊዜ ንጉሱን ያስደስቱ በነበሩ ድርጊቶች አሁን ላይ መቀጣት ሊኖርበት ነው። የእግሮቹ ዕጣ ፈንታ የተወሰኑት በመልካም ስሙ ላይ ብቻ ነበር። ነገር ይገንብኛል ካላችሁ ያደረጋችሁት ነገር ትልቅ ሆኖ ሳይሆን ሰዎች ስለእናንተ ያላቸው አመለካከት ነው እንዲገንባችሁ የሚያደርገው። ስለዚህ መልካም ስማችሁ ላይ ስሩ። በብልሃት እንኑር።